ፍትህ በተግባር ሲኖር የተሳሳተ ነገር ይስተካከላል፣ ስልጣን መልክ ይይዛል፣ ስቃይ ይቀንሳል፣ ጋሻ የሌላቸው ደካሞች እና ገደብ የሌላቸው ጠንካሮች ባላንስ ይደራረጋሉ። ፍትህ ለመቆየት ለመኖር የሚደረግ ነገር አይደለም። ለመሰማት ለመታየትና ዋጋ ለመሰጠት የሚደረግ ነገር ነው። ያለ ፍትህ መኖር ማንም አያስፈልገው፣ ማንም የሚገባው ነገር አይደለም። የሰው ልጅ በታሪክ ውስጥ ፍትህን ሲፈልግ የባዘነ ፍጡር ነው። ኢን ሰርች ኦፍ ጀስቲስ ብዙ ነገር የሆነ ፍጡር ነው። እጃችሁ ጋር ያለው ስራ ይህን የሰው ልጅ የዘመናት መሻት የማስፈን በጣም እንቁ ስራ ነው። የተባረከ ስራ ነው። ኢትስ አ ቬሪ ቫልዩድ። ፍትህን የዛሬ 1000 ዓመት ሰዎች ያስፈልጓቸዋል፣ የሚቀጥለው 1000 ዓመት ያስፈልጋቸዋል። የሰው ልጅ በሆነ ጊዜ የሚፈልገው ነገር ሌላ ጊዜ የፈለገው ነገር ይለያያል። እኛ መኪና እንፈልጋለን፣ አያቶቻችን ደግሞ በቅሎ ይፈልጉ ነበር። የሰው ልጅ የሚፈልገውን ለማድረግ እሳት ለመፍጠር የተቸገረው ሰው ዛሬ ወደ ህዋ መሄድ ችሏል። ኢን ተርምስ ኦፍ ጀስቲስ ግን the aspiration is similar። ያልተቀየረ ፍላጎት ነው። it has remained similar throughout human history።